ሁኔታዎች ተስፋ ለማስቆረጥ ወደ ሕይወትህ ሲመጡ ሦስት ነገሮችን አስብ። አምላክህ ካንተ ጋር እንደነበር አሁንም ካንተ ጋር እንዳለና ሁል ጊዜም ካንተ ጋር እንደሚሆን። ከዛ እጅ ላይ ባለው ነገር ደስተኛ መሆን፣ የተሰጠ ጸጋ ጠንቅቀህ ማወቅ፣ እየሆነ ላለው ነገር አመስግን፣ እናም ሕይወትን ቀጥል። ባለው ነገር ደስተኛ ያልሆነ ሰው የሚመኘውንም ነገር ቢያገኝ ደስተኛ አይሆንም። እንደተባለው ሁል ጊዜም ከማማረር በመውጣት እጅ ላይ ያለን ነገር በማወቅ በርሱ ደስተኛ መሆን፣ እናም ቀጣዩን ነገር ለማሳካት መታተር ያስፈልጋል። የሕይወት ውጣ ውረድህን ካንተ ውጭ ማንም አያስተካክልልህም። ስለዚህ የወደፊቱን የተሻለ ለማድረግ ዛሬ ላይ ያለህበትን ሁኔታ በቅጡ ተረዳው። ከዛ ነገን የተሻለ ለማድረግ ይቻልሃል። በሕይወት ትልቁ ድክመት ተስፋ መቁረጥ ነው። ሕይወት የትግል ጉዞ ናት። ተስፋ ያልቆረጠ በእርግጠኝነት ያሰበበት ይደርሳል። አንድ ነገር በእርግጠኝነት መናገር የሚቻለው ሕይወት ሁል ጊዜ ሁለተኛ ዕድል እንደምትሰጥ ነው። እርሱም ነገ ይባላል። የዛሬ መውደቅህ ስኬታማ ላለመሆንህ በፍጹም ምስክር አይሆንም። ይልቁንም ከውድቀትህ ተምረህ ሕልምህንም ከግብ አድርስ። በፍጹም በሕይወትህ ተስፋ አትቁረጥ። በለጠ ሸቴ ዘሀገረ ኢትዮጵያ